የአሜት ኃላፊነቱ የተወሰነ የግል ማህበር የሺ ጋብቻ ስራዎችን መሰረት በማድረግ የተገኙ ልምዶችን በመቀመርና የሥራ አድማሱን በማስፋት አሁን ባለበት የእድገት ደረጃ ላይ በተለያዩ ኢኮኖሚያዊ ማህበራዊ ዘርፎች እቅዶችን በመንደፍ የህብረተሰቡን ችግሮች በፈጠራ ላይ በተመሰረተ የማህበረሰብ ተሳትፎ መፍታት መርህ ላይ በመመስረት ፕሮጀክቶቹን ለማከናወን እንቅስቃሴ እያደረገ የሚገኝ ተቋም ነው። በዚህ መሰረት ያቀድናቸው 3 ታላላቅ ፕሮጀክቶችን ለማስተዋወቅ በዛሬው ዕለት ይህን ጋዜጣዊ መግለጫ ለመስጠት ተዘጋጅተናል። እነዚህ 3 ፕሮጀክቶች የሺ ጋብቻ ካርኒቫልና ኤክስፖ፣ የሺ በዓል፣ ጥላቻ ቀበራ የሚል ርዕስ ያላቸው ናቸው። የሺ ጋብቻ ሁላችሁም እንደምታውቁት የሺ ጋብቻ ካርኒቫልና ኤክስፖ ከ2005 ዓ.ም ጀምሮ በተለያዩ ዓመታት ለ3 ተከታታይ ጊዜ አንድ ሺህ ጥንዶች በመዳር የሚታወቅ ፕሮግራም ነው። በዚህ ፕሮግራም እንደምታስታውሱት ስልጠና እንሰጣለን፣ ሙሽሮችን ከየክልሉ እናመጣለን፣ በአዲስ አበባ እንዲዳሩ እናደርጋለን፣ ኢትዮጵያን ባህል እናስተዋውቃለን፣ የባህል ልብሶችን እናስተዋውቃለን፣ የቱሪዝም ፍልሰት እንዲያድግ እናደርጋለን፣ ቁጠባ እንዲበረታታ እናደርጋለን እና መሰል ስራዎችን በመስራት ቆይተን በዚህ ዓመት ባዘጋጀነው ፕሮግራም ላይ እንደምታውቁት ከአፍሪካ ሀገራት ጭምር ሙሽሮችን የጋበዝንበት ሁኔታ ነው ያለው። እነዚህ ሙሽሮቻችን እንግዲህ የአፍሪካ ሙሽሮች የኛ ሙሽሮች ስለሆኑ በጣም ደስ ብሎን ይህን ፕሮግራም አዘጋጅተናል። በሚቀጥለው ዓለም አቀፍ ፕሮግራም ነው ማድረግ የምናስበው። ከዓለም ዙሪያ ኢትዮጵያ የሃኒሙን ማዕከል እንድትሆን በመስራት ላይ እንገኛለን። ለዚህ ነው አሁን ቀድመን ጋዜጣዊ መግለጫ በመስጠት ፕሮግራማችን የጀመርነው። ይሄን በዚህ መልክ እንግዲህ ጥር 17 2018 ዓ.ም ይህ የጋብቻ ስነ ስርዓት በደመቀ ሁኔታ ከዚህ በፊት ከተካሄዱት ሁሉ በተለየ እና ከፍ ባለ ደረጃ የምናከናውን ይሆናል። ሌላ ሁለተኛው አዲሱ ፕሮጀክታችን የሺ በዓል የሚል ነው። ከ15 ዓመት በላይ በትዳር የኖሩ ጥሩ ምሳሌ የሆኑ ባለ ትዳሮችን አኒቨርሰሪያቸውን የሚያከብሩበት በዓል ነው። በዚህ እውነት የአሜት የህብረተሰቡን ሁለንተናዊ መግባባትና የህዝቦችን አንድነት ከፍ የሚያደርጉ ተግባራትን ይፈጽማል። ይህ ዝግጅት ሙሽሮች፣ ቤተሰቦች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች መላውን ህብረተሰብ ተጠቃሚ የሚያደርግ ሲሆን አንጋፋ ባለትዳሮች የሚሳተፉበት ጥር ሐምሌ 6 2017 ዓ.ም የሚከበር እውነት ይሆናል። በዚህ እውነት ላይ ከ15 ዓመት በላይ የተጋቡ ሙሽሮች አኒቨርሰሪያቸው ማክበራቸው እንደተጠበቀ ሆኖ በ2005 የተጋቡ ሙሽሮቻችን በዚህ ፕሮግራም ላይ ይሳተፋሉ። ልጆቻቸውም ከፍ ብለዋልና እነሱን የምናይበት አጋጣሚ ይሆናል። ውጤቱንም የምናይበት መሆኑ እንደተጠበቀ ሆኖ በዚህ በዓል የኢትዮጵያ በትዳር ረጅም ዘመን የቆዩ ባለትዳሮች ከኢትዮጵያ ክልል በሙሉ የሚመረጡበት ፕሮግራም ይሆናል። በጋብቻ 75 80 90 ዓመት የቆዩ ካሉ ሪከርድ ነው ይመዘገባል። በየክልሉም ያሉት ደግሞ እንደዚሁ የሚመረጡበትና እውቅና የሚሰጠበት ፕሮግራም ይሆናል ማለት ነው። ሌላው ሶስተኛ ፕሮግራማችን ጥላቻ ቀበራ የሚል ነው። ጥላቻ ቀበራ የሚል ስያሜ የተሰጠው ይህ እውነት የህብረተሰቡን ሁለንተናዊ ህይወት በተመለከተ የሰላም የደህንነት እሴቶችን ለመጠበቅ የሚያስችሉ ክንዋኔዎችን በማስተባበርና ተሳትፎን በማጠናከር የሚያግዙ ህዝባዊ የአንድነት ትስስር በመፍጠር ጥላቻን አስወግዶ ሰላም የሚያብብበት ግንዛቤ የሚፈጥር እውነት ነው። በዚህ እውነት የአሜት የህዝቡን በሰላም አብሮ የመኖር ግንዛቤን በማዳበር የሰላማዊ መንፈስ በመፍጠርና የማያቋርጥ እድገት ላይ የተመሰረተ የአኗኗር ዘይቤን ለማስፈን በሚደረገው ጥረት ውስጥ አምራችንና ስራ ወዳድ ዜጋን በማበረታታት ሂደት የበኩሉን ድርሻ ይወጣል ብለን እናምናለን። ጥላቻን በዚህ ዓመት እንቀብራለን። የምንቀብረው ነሐሴ 30 ቀን ነው። እንደምታውቁት ብሔር ከብሔር ሊሆን ይችላል፣ ሃይማኖት ከሃይማኖት ሊሆን ይችላል፣ ግለሰብ ከግለሰብ ሊሆን ይችላል። ኢትዮጵያ ውስጥ ያለውን ጥላቻ እንቀብራለን በዚህ ዓመት በጋራ። ትቀብራላችሁ? መቀበር የለበትም? አለበት አይደል? ስለዚህ እኛ እንግዲህ ግንባር ቀደም
ስፍራ ይዘን እንግዲህ ጥላቻን በዚህ ዓመት ኢትዮጵያዊ በሙሉ በሀገር ውስጥም ያለ ከሀገር ውጭ ያለ ይቀብራል። እንግዲህ ትልቅ ጥቁር የሬሳ ሳጥን እናዘጋጃለን። ሁሉም ጥላቻውን እዛ ሳጥን ውስጥ ያስገባል። ከዛ በኋላ አንድ ጥላቻ ይቀበርበት ስፍራ መንግስት ይሰጠናል ብለን እናምናለን። ጥላቻ ይቀበራል ኢትዮጵያ ውስጥ። አጨብጭቡ። በመሆኑ ተቋማት፣ ድርጅቶች በዚህ ሁነት ለመሳተፍና ስፖንሰር ለማድረግ አገልግሎታቸው ማስተዋወቅ የሚፈልጉ ማህበራዊ ኃላፊነታቸው መወጣት የሚፈልጉ ሁሉ ከጎናችን እንዲሆኑና ለዚህ ሀገር ወይ ደግሞ ለማህበረሰብ የምናበረክተውን አስተዋጽኦ ወይ መልካም ሀሳብ፣ ቅን ሀሳብ በማሰብ ከኛ ጋር አብረው እንዲተባበሩ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ቤተሰብን መመስረት ሀገርን መገንባት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። የድርጅታችንን የያመንት ኃላፊነቱ የተወሰነ የግል ማህበር ፕሬዝዳንት አቶ አስናቀ አማኑኤልን በጣም አድርገን እናመሰግናለን። በመቀጠል በያመንት ፕሮዳክሽን ክፍል የተዘጋጀ አጭር የመድረክ ቲያትር ይኖረናል። የተዘጋጃችሁ ልጆች እባካችሁን ወደ መድረኩ